ስማችንን የጠራ መታሰቢያችንን ያደረገ ከመፍጠር በስተቀር ሁሉ ይቻለዋል። ከሞቱ አስቀድሞ 7 ቀን ሲቀረው እኛ ወደ እርሱ መጥተን ንስሐ እንሰጠዋለን። በሞቱም ቀን መላእክት ክንፋቸውን ዘርግተው ይጋርዱታል። እኛም ነፍሱን እንቀበላት ዘንድ በታላቅ ክብር ወደ እርሱ እንመጣለን። የእሳት ባህርን አሻግረን ብርህት የምትሆን መንግሥተ ሰማያትን እናወርሰዋለን። መላእክትም እንኳን ያ ሰው ያለበትን ቦታ አያውቁትም። ሰማይና ምድር ሲያልፉ ፍርሃት እንዳያጋጥመው በዚያች አስፈሪ ቀን እኛ እናድነዋለን። ከቅዱሳን ጋርም በክብር እናቆመዋለን። የብርሃን ዘውድንም በራሱ ላይ እንደፋለታለን። በዚህ ዓለም ዝክራችንን የዘከረ በሚመጣው ዓለም በሰማያት በዚህ ሁሉ ክብር ይከብራል፣ ከእኛ ጋርም ነግሶ ይኖራል ሲሉ በቸርነታቸው ለሰው ልጆች ታላቅ ቃል ኪዳንን የሰጡ ዓለምን ከነግሳንግሷ ፈጥረው የሚገዙ የሚገድሉ የሚያድኑ የሚያበለጽጉ የሚያደህዩ የሚያከብሩ የሚያዋርዱ በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ አምልኮትና ስግደት የባህሪ ገንዘባቸው የሆነ የዓለማት ፈጣሪ አጋዕዝተ ዓለም ቅድስት ሥላሴ አብ ወወልድ ወመንፈስ ቅዱስ ዛሬ ጥር 7 ቀን የባቢሎን ሰዎችን ቋንቋ የደበላለቁበትና በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበት ዓመታዊ መታሰቢያ በዓላቸው ነው። የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነትና ቸርነት ከሁላችን ጋር ይሁን። ይቆየን።